በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ እንግዲህ በወቅቱ በዚህ ሰዓት ሀገራችን ላይ ታላቅ ሐዘን ተፈጥሯል። ሐዘኑ ያው በዝቋላ የተፈጸመው የግድያ ሁኔታ ነው። እግዚአብሔር እንግዲህ እሱ ፍትህ በእጁ ነውና እውነትም በእጁ ነውና እሱ መፍትሄ ይስጠን እንላለን። የክርስቲያን አቅሙ ጸሎት ነው፣ ወደ እግዚአብሔር መጸለይ ነው። የምንዋጋው ከስጋና ከነፍስ ጋር ሳይሆን ከመንፈስ ጋር ነውና እግዚአብሔር ያሸንፍልን፣ እግዚአብሔር ይጣልልን፣ እግዚአብሔር በጎን ዘመን ያምጣልን። ከዚህ በላይ ምንም ማለት አይቻልምና ክርስቲያኖች ሁላችንም እንድንጽናና እያልኩ ወደ መዝሙር ያልፋለሁ። እውነት ነው እርሱ፣ እውነት ነው እርሱ፣ ፈውስን ይሰጣል ቀሚሱ፣ ይታዘዘዋል ነፋሱ። እውነት ነው እርሱ፣ እውነት ነው እርሱ፣ ፈውስን ይሰጣል ቀሚሱ፣ ይታዘዘዋል ነፋሱ። ሰባት ከዋክብት ያሉት የሚኖር በሰማያት ገነትን በእጁ የያዘ እስከ መስቀል ሞት ታዘዘ። እውነት ነው እርሱ፣ እውነት ነው እርሱ፣ ፈውስን ይሰጣል ቀሚሱ፣ ይታዘዘዋል ነፋሱ። ዓለምን በእጁ ጨብጦ በቃሉ ሕዝቡን ለውጦ የሚከፍት ነው ሚዘጋ የተገለጠው በሥጋ። እውነት ነው እርሱ፣ እውነት ነው እርሱ፣ ፈውስን ይሰጣል ቀሚሱ፣ ይታዘዘዋል ነፋሱ። አሜን የሆነው ታማኙ እርሱ ነው በጉ አዳኙ። ዓለም ስትሰቅለው ዝም አለ፣ ምርኮን ሰብስቦ ከፍ አለ። እውነት ነው እርሱ፣ እውነት ነው እርሱ፣ ፈውስን ይሰጣል ቀሚሱ፣ ይታዘዘዋል ነፋሱ። ውበቱ ያምራል ከሁሉ ተስሎብናል ስዕሉ። ኢየሱስ በሉት በስሙ ተሸፍነናል በደሙ። እውነት ነው እርሱ፣ እውነት ነው እርሱ፣ ፈውስን ይሰጣል ቀሚሱ፣ ይታዘዘዋል ነፋሱ። አሜን የሆነው ታማኙ እርሱ ነው በጉ አዳኙ። ዓለም ስትሰቅለው ዝም አለ፣ ምርኮን ሰብስቦ ከፍ አለ። እውነት ነው እርሱ፣ እውነት ነው እርሱ፣ ፈውስን ይሰጣል ቀሚሱ፣ ይታዘዘዋል ነፋሱ። ሰባት ከዋክብት ያሉት የሚኖር በሰማያት ገነትን በእጁ የያዘ እስከ መስቀል ሞት ታዘዘ።
እውነት ነው እርሱ እውነት ነው እውነት ነው እርሱ ፈውስን ይሰጣል ቀሚሱ ይታዘዘዋል ነፋሱ ዓለምን በእጁ ጨብጦ በቃሉ ሕዝቡን ለውጦ የሚከፍት ነው ሚዘጋ የተገለጠው በሥጋ እውነት ነው እርሱ እውነት ነው እውነት ነው እርሱ ፈውስን ይሰጣል ቀሚሱ ይታዘዘዋል ነፋሱ ውበቱ ያምራል ከሁሉ ተስኖብናል ስዕሉ ኢየሱስ በሉት በስሙ ተሸፍነናል በደሙ እውነት ነው እርሱ እውነት ነው እርሱ ፈውስን ይሰጣል ቀሚሱ ይታዘዘዋል ነፋሱ እውነት ነው እርሱ እውነት ነው እርሱ ፈውስን ይሰጣል ቀሚሱ ይታዘዘዋል ነፋሱ ስለ መዝሙሩ ጊዜ አምላካችን የእግዚአብሔር ስም የተመሰገነ ይሁን። ስለ ሁሉም ነገር አምላካችን እግዚአብሔር የተመሰገነ ይሁን። እንግዲህ ሀገራችን ላይ በጣም ታላቅ ሀዘን ሆኗል። ከቅርብ ጊዜ ወዲህ የተለመደ እየሆነ መጣ። ሰው ሲሞት፣ ሰዎች ሲገደሉ እጅግ በቃ ለመድ ነው ማለት ነው። ቁጥር ነው፣ ስንት ሰው ሞተ ወደሚለው ነው የምንሄደው እና እግዚአብሔር ይታረቀን ማለት ነው። እግዚአብሔር ምሕረቱን ያድለን። አሁን ደግሞ ዝቋላ ላይ የተካሄደው ነገር ደግሞ የግፍ ግፍ ነው። መነኮሳት አባቶች በገዳም እንኳን ወንጀል ሊሰሩ እንኳን ሌላ ነገር ውስጥ ሊገቡ ራሳቸውን ዓለምን ክደው ራሳቸውን መመንኮስ ማለት መሞት ማለት ነው እና የሞተን ሄዶ መግደል እንደማለት ነው እና ከብዙ ዓመታት በፊት ሀገራችን ላይ አንድ ሰው ወንጀል ሰርቶ ራሱ ባንዲራ ስር ወይም ደግሞ ቤተክርስቲያን ከገባ ሄዶ ባንዲራ ስር የሀገሪቷን አርማ ስር ማለት ነው ሄዶ ባንዲራ ስር ከቆመ አይገደልም ነበር። ሮጦም ቤተክርስቲያን ውስጥ ከገባ እንደዛ ነበር። ይሄን ያህል ክብር አለው። በጦርነት መሃል ራሱ ታቦት ይዘው አባቶች ታቦት ይዘው ሄደው እንትን ካሉ ሀገራትን ያስታርቃሉ። ጦርነት ሰላም ይፈጠራል። አሁን ግን ምን አይነት ዘመን ላይ እንደደረሰን እንግዲህ ማሳያው ቤተክርስቲያን ውስጥ ገብቶ መግደል የደረሰበት ዘመን ነውና እግዚአብሔር ይታረቀን። ያው ሀዘኑ ለኛ ስጋውያን በስጋ ስለተለዩን እናዝናለን እንጂ ለሞቱት ሰማዕትነት ነው፣ ለነሱ ክብር ነው። እነሱ ወደ አምላካቸው ወደ እግዚአብሔር እቅፍ ነው የሄዱትና እግዚአብሔር ለሁላችንም መጽናናትን ያድለን። ሌላው ዛሬ የተዘጋጀውበት መዝሙር እውነት ነው እርሱ ፈውስን ይሰጣል ቀሚሱ ይታዘዘዋል ንፋሱ እና ቀጥታ ይሄ ከመጽሐፍ ቅዱስ 12 ዓመት ደም ሲፈሳት የነበረች ሴት ጋር ይወስደናል። ፈውስን ይሰጣል ቀሚሱን ከነካውኝ እድናለሁ ብላ አስባ ማለት ነው እና ተጋፍታ በሰዎች መሃል ሄዳ ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ በሚመላለስበት ጊዜ እያስተማረ ባለበት ሰዓት ጊዜ ቀሚሱን ከነካውኝ እድናለሁ ብላ አምና እንደምንም ተጋፍታ ቀሚሱን ነካች። ከዛ ደሟ ቀጠለ። ይሄ ታሪክ በጣም የሚገርም ታሪክ ነው። ከዛ ማን የነካኝ አለ ጌታችን። ማን የነካኝ ሲል በዛ ሁሉ ግፊያ ውስጥ ሐዋርያት እንዴት ማን የነካኝ ትላለህ አሉት። ግን አነካኩ የተለየ ነው። እነዚህ የሚጋፉትን አይደለም። አሁን እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ የሆነ ሰው ነክቶኛል ሲል አንደኛ ለነሱ ሊያስተምራቸው እንጂ ማን እንደነካው ሳያቀርቱ አይደለም። ሁለተኛ ደግሞ ማንኛውም መንካት አይደለም። ቤተክርስቲያን በጣም የምንመላለስ ሰዎች አለን። የምንመላለስበት መንገድ ነው ወሳኙ። ቤተክርስቲያን በጣም ቅርብ፣ ቤተክርስቲያን የምንውል የምናድር የምንዳስስ
ነገር ግን የምንዳስስበት የምንነካበት የምንመላለስበት ዓላማና ተግባሩ ነው። ማን ነው የነካኝ የሚያስብለው ኃይል ከሱ የሚወጣው ኃይል ከኔ ወጥቷል ብሎ የተናገረው እና ኃይልም ከሱ የሚወጣው በአነካካችን የልባችን ቅንነት የልባችን እምነቷ ነው። ደሙ ይቆምልኛል ቀሚሱን ከነካው ሄጄ ነግሬው ጸልይልኝ ብዬው አይደለም እያለች ያለችው ታላቅ እምነት ነው ያላት። ቀሚሱን ስነካ እድናለሁ እና ፈውስን ይሰጣል ቀሚሱ ይታዘዘዋል ንፋሱ የሚለው መዝሙሩ ይሄንን ነው። ይታዘዘዋል ንፋሱ ሐዋርያት ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ በጀልባ ሲሄዱ አውሎ ንፋስ እና ወጀብ ማዕበል ተነስቶ ጌታ ሆይ ስንጠፋ ዝም ትላለህን ብለው ቀስቅሰውት ነበር እና ሲቀሰቅሱት ንፋሱን ገስጿል እና ወጀቡና አውሎ ንፋሱ ጸጥ አለ፣ መርከቢቷም ተረጋጋች እና ይህ ማን ነው ንፋሱ የሚታዘዝለት ምናምን ብለው እጅግ ተደነቁ ይላል እና ንፋሱን የሚገስጽ አምላክ ንፋሱ የሚታዘዝለት ቀሚሱ የሚፈውስ አምላክ እውነት የሆነው አምላክ አሜን የሆነው ታማኙ አምላክ ነው የሚለው ይሄ መዝሙር እጅግ በጣም ጥሩ ልብን የሚነካ መዝሙር ነው። ወደ ጽድቅ የሚመልስ ወንጌል የሆነ መዝሙር ነው እና እውነት ነው እርሱ እውነት ነው እውነተኛ አምላክ ነው እሱ ራሱ እውነት ነው። እውነትም ሕይወትም መንገድም እኔ ነኝ ብሏልና እና እውነት ነው እርሱ ፈውስን ይሰጣል ቀሚሱ። ሌላው 7 ከዋክብት ያሉት የሚኖር በሰማያት ገነትን በእጁ የያዘ እስከ መስቀል ሞት ታዘዘ። ገነትንም ሲኦልንም ዓለምን ከዋክብትን ሁሉ በመዳፉ እንደዚህ በእጁ ጨብጦ የያዘ አምላክ ነገር ግን ዝቅ ብሎ እስከ መስቀል ሞት ታዘዘ። እስከ መስቀል ሞት ድረስ ዝም አለ። በፍቃዱ ለሞት ራሱን አሳልፎ ሰጠ ስለኛ ፍቅር ሲል ማለት ነው እና ምን አይነት አምላክ ገነትን በእጁ የያዘ ሲፈልግ ገነትን ሲፈልግ ሲኦልን ሲፈልግ ዓለምን መፍጠርም ማጥፋትም የሚችል ሁሉም ማድረግ የሚችል በመዳፉ ሁሉ ነገር በመዳፉ የሆነ አምላክ በሰከንዶች በማይክሮ ሰከንድ ውስጥ ዓለምን ማጥፋት የሚችል በተወሰኑ ሰዎች እጅ ተይዞ እየተገረፈ እየተጎተተ ሄደ ስለኛ በደል ሲል ማለት ነው እና ዓለምን በእጁ ጨብጦ በቃሉ ህዝቡን ለውጦ የሚከፍት ነው የሚዘጋ የተገለጠው በስጋ ሁሉም ማድረግ የሚችል የሚከፍት የሚዘጋ ሁሉም ማድረግ የሚችል ዓለምን በእጁ የጨበጠ አምላክ ነው በስጋ የተገለጠው ስለኛ ሲል እውነት ነው እርሱ እውነት የሆነው ማለት ነው። አሜን የሆነው ታማኙ እርሱ ነው በጉ አዳኙ ዓለምን ስትሰቅለው ዝም አለ ምርኮን ሰብስቦ ከፍ አለ። ዓለም ስትሰቅለው ዝም አለ እንደሚታረድ በግ በሸላቾቹ ፊት ዝም እንደሚል እንደሚታረድ በግ ዝም አለ ይላል። ምርኮን ሰብስቦ ከፍ አለ። ጌታችን በሞቱ ህይወት አግኝተናል። ነፍሱ ወደ ሲኦል ሄዳ ነፍሳትን ወደ ገነት እንትን ብሏል። ምርኮን ሰብስቦ ከፍ ብሏል። ሌላው እኛ በምድር ላይ ያለነው ራሱ በእርሱ ተማርከናል በፍቅሩ። ስለዚህ በፍቅሩ በቃሉ በወንጌሉ ህዝቡን ለውጦ ምርኮን ሰብስቦ ከፍ አለ ለማለት ነው። ሌላው እርሱ ነው በጉ አዳኙ ንጹህ በግ ክርስቶስ መታረዱን ነው የሚያመለክተው እና በይስሐቅ ፋንታ በዕፀ ሳቤቅ ተይዞ የነበረው በግ ይስሐቅ ለአብርሃም ለአባቱ ታዛዥ ሆኖ አጠር አርጌ ነው የምናገረው። መስዋዕት ሊያቀርቡ ወደ ተራራ ሲወጡ ይስሐቅ ምን አለ አባቱን ሁሉም ነገር አለ ገመዱን ይዘናል ቢላውን ይዘናል እንጨቶቹን ምናምን መረብረቢያውን ሁሉ ይዘናል በጉ የታለ ሲል ብሎ ይስሐቅ አብርሃምን ሲጠይቅ አብርሃም እግዚአብሔር ያዘጋጃል እና ሄዱ ወደ ተራራ ወጡ። ከዛ ነገረው አብርሃም እጅግ ታላቅ እምነት እንግዲህ በእምነት ትልቅ እምነት ስለ ትልቅ እምነት ለመናገር ከፈለግን አብርሃምን ነው መጀመሪያ ላይ የምንጠቅሰው። አብርሃም አመነ ጽድቅም ሆኖ ተቆጠረለት የተባለ ነው እና አንድ ልጁን አሳልፎ ሊሰዋ
እና ይሄ አብርሃም የአብ ምሳሌ ነው ማለት ነው። በጉ ደግሞ የጌታችን የመድኃኒታችን የኢየሱስ ክርስቶስ ነው። ዕፀ ሳቤቅ ወይም ደግሞ ሐረጉ ያንን በግ ይዞ ያመጣው የእመቤታችን ምሳሌ ነው እና በእመቤታችን አማካኝነት ነው ጌታችን መድኃኒታችን ወደዚህ ምድር የመጣው። በዕፀ ሳቤቁ አማካኝነት ነው በጉ ደግሞ ተይዞ ወደ አብርሃም ጋር የመጣው። በጉ ምንም ጥፋት የለበትም፣ ንጹህ በግ ነው። ነገር ግን በማን ፋንታ ታረደ? በይስሐቅ ፋንታ ታረደ። ልክ እንደዛው በጉ አዳኙ ጌታችን መድኃኒታችን ኢየሱስ ክርስቶስ ንጹህ በግ ምንም በደል የሌለበት የሁላችንም በዓለም ላይ ያለነው የአዳም ልጆች ጠቅላላ በደል ተሸክሞ በእኛ ፋንታ ንጹህ በግ ታረደ። ስለዚህ እርሱ ነው በጉ አዳኙ፣ አሜን የሆነው ታማኙ እርሱ ነው በጉ አዳኙ። ዓለም ስትሰቅለው ዝም አለ፣ ምርኮን ሰብስቦ ከፍ አለ ይላል። እውነት ነው፣ እውነት ነው። እርሱ ፈውስን ይሰጣል፣ ቀሚሱ ይታዘዘዋል ንፋሱ። ውበቱ ያምራል ከሁሉ ተስሎብናል ስዕሉ፣ ኢየሱስ በሉት በስሙ ተሸፍነናል በደሙ። እና ኃይላችን ደሙ ነው። ኢየሱስ የሚለው ስም እና ደሙ ኃይላችን ነው። ገነት የምንገባበት ምልክታችን ማለት ነው። ስጋው ደሙን በልተን የመንግስቱ ወራሽ እንሆናለን ማለት ነው እኛ ክርስቲያኖች። እና ኢየሱስ በሉት በስሙ፣ ስሙ እንድንበት ዘንድ ከሰማይ በታች የተሰጠን ታላቅ ስም ነው ኢየሱስ የሚለው ስም ማለት ነው። ቅዱስ ገብርኤል ወደ እመቤታችን መጥቶ ሲያበስራት ስሙንም ኢየሱስ ትይዋለሽ ብሏታል። የስሙ ጉዳይ ትኩረት ተሰጥቶታል ማለት ነው። ከሰማይ ሲላክ ስምም ጭምር እንዲናገር ተነግሮ ነው። እንግዲህ ወንድ ልጅ ትወልጃለሽ ስሙንም አማኑኤል ትይዋለሽ፣ ወይም ደግሞ ወንድ ልጅ ትወልጃለሽ ስሙንም ኢየሱስ ትይዋለሽ። ኢየሱስ ማለት ደግሞ መድኃኒት ማለት ነው ተብሎ የስሙ ጉዳይ እንደዚህ አሳሳቢ የሆነው ስሙ በጣም ትልቅ ስሙ በጣም የምንድንበት ስም ስለሆነ ነው እንጂ ወንድ ልጅ ይወለዳል በቃ አዳኝ ነው ያድናቸዋል ተብሎ ስም በቃ ወላጆች እንዲያወጡ ነበረ መተው የነበረበት። ስሙ ዝም ብሎ ቢሆን ኖሮ እመቤታችን ስሙን ታወጣለት ነበረ። እንግዲህ አባት ከሰማይ እናት ከምድር ነው እና ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው ቅድመ ዓለም ከአባት ያለ እናት፣ ድህረ ዓለም ደግሞ ከእናት ያለ አባት ነው የተወለደው እና ስም የምታወጣው እመቤታችን መሆን ነበረባት ማለት ነው። እንደ ሰውኛው ስንመለከት እሷ ነበረች ስሙ ማውጣት ያለባት እና ነገር ግን ስሙ በጣም ትኩረት እንደተሰጠው ወሳኝ ነገር እንደሆነ ስሙ መድኃኒት እንደሆነ ለመግለጽ ነው። ከስሙ ጭምር ነው ወደ ምድር የተላከው ቅዱስ ገብርኤል ማለት ነው። አበሰራት፣ ከዛ ስሙንም ኢየሱስ ትይዋለሽ ብሎ ነገራት። ስለዚህ ኢየሱስ በሉት በስሙ፣ ስሙን ጠርተን እንድንድን ማለት ነው። የምታደርጉትን ሁሉ በስሜ ያድርጉ እኔ አደርገዋለሁ እኔ አከናውነዋለሁ ስላለ በኢየሱስ ስሙ ነው ማለት ነው እኛ የምንመካው ወይም ደግሞ ድል የምናደርገው እና ተሸፍነናል በደሙ። እኛ ደካሞች ነን፣ እኛ ኃጢአተኞች ነን። እኛ በግብራችን አፈር ስለሆን ከአፈር የተሰራን ስለሆን ግብራችን መቼም የማንጸዳ የማንጠራ ነን። ነገር ግን ንስሐን አስቀምጦልናል፣ የምንድንበትን ስጋው ደሙን አስቀምጦልናል። ስለዚህ ደሙ ነው ማለት ነው የሚሸፍነን እንጂ የኛ ጽድቃችን የኛ ጾማችን ጸሎታችን አይደለም ማለት ነው። ጾማችን ጸሎታችን ተጋድሏችን አያስፈልግም ማለት ሳይሆን የምንድነው ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ በማመን ንስሐ በመግባት ስጋው ደሙን በመቀበል ወደ እግዚአብሔር በመመለስ ነው። ስጋው ደሙን ተቀብለን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስላለ ደሙ ይሸፍነናል ማለት ነው። ስጋውን በልተን ደሙን ጠጥተን እንድናለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ስጋውን በልተን ደሙን ጠጥተን የመንግስቱ ወራሽ እንድንሆን እሱ ኃይልና ብርታቱን ይስጠን። እስከ መጨረሻ ስላዳመጣችሁኝ አመሰግናለሁ። ለዛሬ የተዘጋጀውበት ፕሮግራም ይህን ይመስላል። እግዚአብሔር ከሁላችን ጋር ይሁን።